የቤዛ ሁሉ በዓልን ለማክበር የቅድመ ዝግጅት ተግባር ተጠናቋል ተባለ። የኢየሱስ ክርስቶስ ልደት የሰው ልጆች ከባርነት ወደ ነፃነት የተሸጋገርንበት፣ የተለያየው አንድ የሆነበት፣ የተገነባው የጸብ ግድግዳ የፈረሰበት ቀን ተደርጎ ይወሰዳል። የኢየሱስ ክርስቶስ የልደት በዓል በቅዱስ ላሊበላ ከተቀበለው ቃል ኪዳንና ከልደቱ ጋር ተያይዞ ላለፉት 900 ዓመታት በላሊበላ በድምቀት ሲከበር መቆየቱን የተናገሩት የደብረ ሮሃ ቅዱስ ላሊበላ ገዳም ዋና አስተዳዳሪ ቆሞስ አባ ሕርያቆስ ጸጋዬ ናቸው። አሁን ላይም በዓሉን በድምቀት ለማክበር ገዳሙ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ ነው የተናገሩት። ከቅድመ ዝግጅት ስራዎች ውስጥም ታኅሳስ 1 ጀምሮ ለ7 ቀናት የሱባኤ መርሃ ግብር መከናወኑን ነው የገለጹ። የቤዛ ኩሉ ስርዓትም ቅድመ ዝግጅት መጠናቀቁን ገልጸዋል። በዓሉን ለማክበር የሚመጡ እንግዶች የሚያርፉበት ቦታ ከመለየት ጀምሮ የሚገቡትን የመቀበል እግር የማጠብና አካባቢውን የማስተዋወቅ ስራ እየተሰራ ይገኛል ብለዋል። በቀጣይም የሚገቡ እንግዶችን እግር ከማጠብ ባለፈ ደህንነታቸውን ጠብቆ በዓሉን እንዲያሳልፉ ለማድረግ እየተሰራ ይገኛል ብለዋል። የኢየሱስ ክርስቶስ የልደት በዓልን በላሊበላ ማክበር መንፈሳዊ በረከት በመሆኑ በመላው ዓለም የሚገኙ ኢትዮጵያውያን በዓሉን እንዲያከብሩ ጥሪ አቅርበዋል።